ሰላም ጤና ይስጥልኝ ውድ የኑናስብ ቤተሰቦቻችን እንደምን ከርማችኋል? ይህ እናንተን ያስተምራሉ፣ ያዝናናሉ እንዲሁም ይገነባሉ ብለን የምናስባቸውን ጉዳዮች ወደ እናንተ የምናደርስበት ፕሮግራም ነው። ስለሆነም ኑ አብረን እናስብ እያልን አብራችሁን ልትቆዩ እንጋብዛለን። ለዛሬ ወደ እናንተ ለማድረስ የመረጥነው የትዕግስት አፈረ ሞላ የባስልዮስ እንባ ከተሰኘው መጽሐፍ በገጽ 35 ላይ የሰፈረውን የሰይጣን መኪና የተሰኘውን ርዕስ ይሆናል። በድጋሚ አብራችሁን ቆዩ። የሰይጣን መኪና። በእንቅልፌ ውስጥ ነቅቼ ነበር። የተኛውበትንም አልጋም ቤቱንም አላውቀውም። አንዲት ሴት በሯ አጠገብ አሮጌ እንጨት ሳጥን ላይ ተቀምጣ ጥጥ ታሳሳለች። እሷንም አላውቃትም። ድንገት በሩ ተከፈተና አንድ ሰው ገባ። ቢንያም ነው። የማውቀው ሰው አገኘው። የመስሪያ ቤት ባልደረባዬ። ሴትዮዋን አንዴ ባይኑ ገረፍ አድርጎ ወደኔ መጣ። ወደኔ ስለመጣ ደስ አለኝ። በሙሉ ፈገግታ አየሁት። የእሱ ገጽታ ላይ ምንም ነገር አይታይም። ምንም። አልጋው ላይ ተቀመጠና በሁለት እጆቹ የተጋደመ አካሌን አጠረ። እጆቹ መሃል ገባው። ፊቱ ለፊቴ እጅግ ቅርብ ነበር። አይኖቼ መድረሻ አጡ። ሳልወድ ከንፈሮቹን አየሁ። የህፃን ልጅ አፍ የሚመስሉ ትንንሽ ከናፍር። እኒህ ውብ ነገሮች ድንገት ሳላስበው ከንፈሬ ላይ አረፉ። ለአፍታ ለቅጽበት ያህል። ደግሞ በጣም የገረመኝ ነገር ፊቴ ለራሴ ራቅ ብሎ መታየቱ። እኔ ፊቴ ያለበት አልጋው ላይ ልሁን፣ ያለ አካል የኔና የቢንያም ሁኔታ የምከታተል ልሁን እንጃ። ግን ፊቴ ያለ መስታወት ይታየኛል፣ ቅልጥ ድንግጥ ብሎ። እነኛ ውብ ከንፈሮቹ እንደገና ወደ እኔ ተሳቡ። አጥር የሆኑኝን ክንዶቹን ተመርኩዤ ወደ ኋላ ሸሸው። በጥያቄ አየኝ። በር ላይ የተቀመጠችውን ባለጥጥ ሴትዮ አሳየሁት። ሐሳቤ ወዲያው ገባው። ካልጋው ተነስቶ እጁን ዘረጋልኝ። ለዳንስ እንደተጋበዘች አይናፋር ልጃገረድ እየተሽኮረመምኩ ካልጋው ወርጄ ተከተልኩት። የሁለታችንም ልብ እጅግ እንደቸኮለ ይታወቀኛል። ጭር ጭልም ያለ ቦታ ፍለጋ እየተቅበዘበዝን እያለ ቢንያም ታክሲ አስቆመ። እጅ ለእጅ እንደተያያዝን መኪናው ውስጥ ድርግም አልን። ሴትዮዋ ጥጧን ትታ ትከተለናለች። እዚህ ላይ ነቃሁ። ነቅቼ እንኳን ፊቴ እንደቀለጠ ልቤ እንደደነገጠ ብዙ ቆየ። ከደቂቃዎች በፊት ማር ልሼ ጣዕሙ ካፌ እንደማይጠፋ አይነት የከናፍሩ ለዛ ሙሉ ቀን ከኔ ጋር ነበረ። ህልሜ ታማኝ ነው። አልፎ አልፎ ስነቃ ሙሉ ሐሳቡን ከምረሳው ቅዠት በቀር ያስታወስኩትን ህልም በተደጋጋሚ በኑሮዬ በተጨባጭ አይቼዋለሁ። አያቴ በሰፈራችን ዝነኛ ህልም ፈቺ ናት። ከልጆቿም ከልጅ ልጆቿም የእሷን ጸጋ ትወርሳለች ተብዬ የምጠበቀው እኔ ነኝ። የዛሬው ህልሜ ግን ከበደኝ። አያቴ በጠዋት ለቅሶ ልድረስ ብላ ከቤት ስለወጣች ህልሜን ሳላስፈታ ወደ ስራ መሄዴ ነው። እየተዘገጃጀው ራሴ ህልሜን ለመፍታት ሞከርኩ። መሳሳብ መራራቅ እንደሆነ አውቃለሁ። ታዲያ ከቢንያም ጋር መች ተቀራርበን እንራራቃለን? ባለጥጧ አሮጊትስ ማናት? አልጋስ ምንድን ነው? አልጋ እንኳን ማረግ ነው። ግን እኮ ወርጃለሁ። እሺ መኪና ተሳፍሮ መሄድስ? ባህር ማቋረጥ በዋናም ይሁን በታንኳ ውጭ ሀገር መሄድ ነው። መኪናስ ወዴት ይወስዳል? አየር ጤና አደባባዩን አለፍ ብዬ እንደቆምኩ የመስሪያ ቤታችን የሰራተኞች ማመላለሻ መኪና ፊቴ ገጭ አለ። መኪናው ውስጥ ስገባ እንደ ወትሮዬ ሞቅ ያለ ሰላምታ አልመጣልኝም። በጅምላ ደህና አደራችሁ አልኩና መልሳቸውን እየሰማሁ ቁጭ አልኩ። ዘነበ ወርቅ ስደርስ እንደተለመደው መኪናችን ቆመና ሌሎች ባልደረቦቻችን ገቡ። የቢንያም ሰፈር ዘነበ ወርቅ መሆኑን እስከዛሬ ልብ ብዬ አላውቅም። እንዳየሁት ህልሜ ትዝ አለኝ። ሌሊት ያየኋቸው ከናፍሮቹ ከሱ ጋር መሆናቸውን ለማረጋገጥ ሳላስቡ አፈጠጥኩበት። አጋጣሚ ይሁን ወይስ ማፍጠጤን ችላ ላለ ማለት ብሎ ይሁን እንጃ፣ ብዙ ባዶ ቦታ እያለ እኔ አጠገብ መጥቶ ተቀመጠ። በሰላምታችን መሃል እየሰረኩ ከናፍሮቹን አያለሁ። እሱ ነው ራሱ ሌሊት ያስደነገጠኝ ከንፈር። እየሄድን ሳለ ቆጥና ስለባጡ ያወራኛል። እኔ በህልሜ ከሱ ጋር የተወንኩትን ድራማ በመልሰት እየተረኩ አየዋለሁ። ስንመለስም አንድ ላይ ተቀመጥን። ውስጤ ይገረማል። እውን ሊሆን ያለውን ነገር በራእይ ያየሁት እንዴ እላለሁ ለራሴ።
ማታ ቤት እንደገባው ህልሜን ሴት ጓደኛ ያየችው አስመስዬ ለአያቴ ነገርኳት። አያቴ ፊቷን ጥቁር አድርጋ 3 ጊዜ ህልምልም ትበላለችኝ። በጣም ደነገጥኩ። ፍቹ ከወዲሁ ደስ አላለኝም። ለምን አልኳት፣ በእርጅና የደከሙ አይኖቿን በአይኖቼ ወጥሬ ይዤ። ይኸውልሽ ልጄ፣ ከአልጋ መውረዷ ከማዕረግ መውረድ ነው። መኪናም ሰይጣን ነው፣ ልጁ አይሆናትም አለች ቁርጥ አርጋ። እሺ አሮጊቷስ ምንድናት? ጠባቂ አድባሯ ናት። የእሷ መከተል ጥሩ ነው። የአያቴን የህልም ፍቺ መጠራጠር አልችልም፣ ግን ደግሞ 3 ጊዜ ህልምልም ማለት አቃተኝ። ከዚያ ቀን በኋላ ከቢኒያም ጋር በመስሪያ ቤታችን ሰርቪስ መኪና አንድ ላይ እንቀመጣለን። የባጤ ቆጡን እናወራለን። አዲስ ነገር አይደለም፣ ግን ከዚህ በፊት የማውቀው ቆጥና ባጥ አዲስ ይሆንብኛል። ግን እፈራለሁ። መኪናችንን ሰይጣን የሚነዳው ይመስለኛል። አንዳንዴ ደግሞ ብዙ ሴቶች ለሱ ስላላቸው ክብርና ፍቅር ያወራልኛል። ሁሉም ሴቶች ደግሞ ቆንጆች መሆናቸውን ይነግረኛል። አንዳንድ ወንዶች እነሱ ፍቅር እንደያዛቸው ማመን ሲያቅታቸው ብዙ ሴቶች የከበቡኝ ወንድ ነኝ አይነት ቀረርቶ ለሚወዷት እንደሚያሰሙ ጽሑፍ በሌለው ጥናት ደርሼበታለሁ። አንዳንዶቹ ደግሞ እነሱ ፍቅር ባይዛቸውም መወደዱን ይፈልጉታል። ለመወደድ በሌሎች ሴቶች ያላቸውን ሞገስ አጋነው ያወራሉ። ይሄን ተራ ነገሩን አልወደድኩለትም። ግን አሁንም ቢሆን ልቤ 3 ጊዜ ህልምልም ማለት አልፈለገም። አልፎ አልፎ በጨዋታችን መሃል ውስጤ ህልምሽን ንገሪው ይለኛል። ግን ጨዋታው ጥያቄ እንዳይመስልብኝ ፈራለሁ። አንድም እንደ ሰሞኑ ጧትና ማታ እየተጫወትን እንዳንሄድ ኮርቶ ስራ እንዲሆንብኝ አልፈለኩም። ሰው እንዴት አንድ ወንድ ኮራ አልኮራ እያለ በተዋረደ ሐሳብ ራሱን ማስጨነቅ ይፈቅዳል? ሁለተኛ ያልተገባ ነገር ቢያደርግ እንዳልንቀው ፈራለሁ። የሚናቅሰው ችግር አለብኝ። አንድ ሌላ የሚናቅሰው ጨምሬ ጭንቅላቴን መወጠር ትክክል መስሎ አልታየኝም። ሶስተኛውና ትልቁ ፍርሃቴ ህልሜን ስነግረው ሰይጣን ነፃ ፈቃዴን ሳይጠይቅ በሌሊት ጭንቅላቴን መቼት አድርጎ የጻፈውን ድርሰት እንዴት እንዳዘጋጀው ቀረጻው ከየት አቅጣጫ እንደነበር እያደነቅን ወይ እየተቸን ብናወራስ? ይህንን የእውነት ፈራለሁ። እንዲህ ያለ ጨዋታ ሴት ስትጫወተው የሚቋቋምን ሰው ላለማክበር ከባድ ነው። ብዙ የተናቀ ሰው በሞላ ጭንቅላት ውስጥ አንድ ክብር ያለው ሰው ሲገኝ ንጉስ መሆኑ አይቀርም። ግን ዙፋኔ በህልሜ ፍቺ ይረግባል። ምንም ቢሆን ግን አሁንም 3 ጊዜ ህልምልም ማለት አልቻልኩም። የእኔንና የቢኒያምን አፍላ ቅርርብ ልብ ያለች አንዲት የመስሪያ ቤት ጓደኛዬ አንድ ቀን በቁም ነገር ቢሮ አጠራችኝና ሰዎች ከቢኒያም ጋር ሌላ ነገር ያሏችሁ መስሏቸዋል አለችኝ። ሳቄ መጣ። ታዲያ ምን ይሆን ብላት ደስ ይለኝ ነበር፣ ግን የአንዳንድ ሰዎች ክብር የእውነተኛ መልስ ስለሚነካ ዝም አልኳት። ሚስቱ እኮ አንዴ መስሪያ ቤት መታ ነበር አለችኝ። ውስጤ አሁንም ለጨዋታዋ በረዶ ሆነ። ምንም የሚሞቅ ነገር አጣ። ሚስት ቢኖረው ባይኖረው እኔ እሱ ማግባት አልፈለኩ ምን ማለቷ ነው? ቆጥና ባጥ ወሬውን ወድጄለታለሁ። በእርግጥ ሁሌ ሳገኘው ህልሜ ትዝ ይለኛል። ህልሜ ትዝ ሲለኝ ከናፍሩን አያለሁ። ከናፍሮቹ ለሰይጣን መኪና የመግቢያ ትኬት ይመስሉኛል። ትኬቱን መቁረጥ አልፈልግም። አንድ ቀን ከስራ ወጥተን እንደተለመደው ሰርቪስ ውስጥ ተገናኘን። ዘነበወርቅ ስንደርስ ይወርዳል ብዬ አየሁት። ዝም ብሎ ያወራል። አየር ጤና ከእኔ ጋር ወረድን። ልክ በህልሜ እንዳየሁት እጅ ለእጅ ተያይዘን እሱ ከፊት ይመራኛል። ካራ የሚል ታክሲ ውስጥ የት እንደምንሄድ ሳንነጋገር ገባ። ሚስቱ ትዝ አለችኝ። የታክሲው ረዳት ካራ እያለ ይጮሃል። ለአፍታ እኔን ሊያስጠነቅቅ የሚጮህ የበረሃ ባህታዊ መሰለኝ። ወዲያው ታክሲው ሞልቶ ወደፊት ተንቀሳቀሰ። ውስጤ የሰይጣን መኪና ውስጥ እንደገባን በጆሮዬ ሹክ ይለኛል። ወራጅ ማለት ወይም ህልምልም ማለት ያቅተኛል። ባለጥጧ አሮጊት ትዝ አለችኝ። ሹፌሩ ፈጣን ጋላቢ ነው። መቼ የት እንደምንወርድ አላውቅም። 2003 ዓመተ ምህረት። ለዛሬ የነበረን ፕሮግራም ይህንን ይመስላል። ስለተከታተላችሁን እያመሰገንን ሐሳብ አስተያየታችሁን በኮሜንት አሳውቁን። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ሳምንት።